ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? ሰላም ናችሁ አላችሁ? ዛሬ ደግሞ ፏ ብለን መተናል ከጓደኞቼ ጋር ነኝ። እሺ እና ደግሞ ሰብስክራይብ አድርጉ። ሰምታችኋል እና ጓደኞቼን አስተዋውቃችኋለሁ። ዛሬ ቅዳሜ ነው ቀኑ እና ደግሞ አዳዲስ ነገር ይዘን እንመጣለን። እነሱም ዩቲዩብ ይከፍታሉ ማለት ነው። ከዛ በቃ ብዙ ነገር እናወራለን ስለ ስደት። ዛሬ ደግሞ አንድ ጥያቄ ጠይቃችኋለሁ፣ እሱን ይመልሱልኛል ማለት ነው። እና በቃ አብራችሁን ሁኑ እና ተዋውቋቸው። መጀመሪያ ላስተዋውቃቸው አይሻልም? እንዴት ናችሁ? ደህና ናችሁ ወይ? የዜድ ዩቲዩብ ተከታታዮች እኛ ደህና ነን፣ ፈጣሪ የተመሰገነ ይሁን። ስሜ ዝናሽ ይባላል። የዜባ ጓደኛ ነኝ። እንብላ ዳቦ ጋግረን ችግር የለም። እሺ ነጋ ጅርቱ እንዱምቲ ኬሰን የኔ ነጋዳ እንዱምቲ ኬኙ ነጋዳ አመሞ ኩኖ ማኔ ጎደኛ ኬኛ ሼከና ዴምኔቱ ጅራ ዩቲዩብ ዘቢባ የሰብስክራይብ ላይክ ኮፒ ጎዳ ሲኔን እንጀዳ ጉያ ጋሪ እና ቤተሰብ እሷ ጓደኛችን አዲስ የተቀላቀለች ጓደኛችን ናት። ዌልካም ብለናል። አዲስ ነው የተቀላቀለችን እኛ ደግሞ ቆየን አብረን እዚህ ማለት ነው። እና ዝኑ ላንቺ ጓደኝነት ምን ማለት ነው? እና ቡና ተፈልቷል፣ ቡና እንጠጣ፣ ዳቦ ተጋግሯል። እንግዲህ መስተንግዶነት እንዲህ ነው። ያው ተዘጋጀንበትም ግን በአቅማችን አለ አይደል? እየበላን ነው እየጠጣን ነው። እናንተም እየበላችሁ እየጠጣችሁ ፈታ እያላችሁ ስራ የሚሆናችሁ ደግሞ መልካም ስራ ብለናል። ብርትት በሉ፣ ጠንክሩ። ስደት ያላችሁ በአቅማችሁ በተቻለው አቅም ጥንክር ብላችሁ ስሩ። እሺ እና እኛም እንወዳችኋለን። ቤታችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለ ስደት ብዙ ነገር እናወራለን። ብዙ ነገሮችን ማጋራችሁ ነገር ይኖራል ወደፊት እና ዝግጅት እያደረግን ነው። እሱን ደግሞ እንቀጥላለን ወደፊት አብረን እናያለን። እሺ እና ስለ ጓደኝነት ጠይቃችኋለሁ። ጓደኝነት ለእናንተ ምን ማለት ነው? እስኪ ዝንዋ። እሺ ጓደኝነት ማለት ከብዙ ነገር በላይ ነው። ያው ከብቸኝነት ጓደኝነት ጥሩ ነው ብዬ እመክራለሁ። ብቻሽን ስትሆኝና ከሰው ጋር ስትሆኝ አንድ አይደለም። ብዙ ነገር ከጓደኞችሽ ጋር ትወያያለሽ። ቢከፋሽም ምንም ብልሽ፣ በተለይ ደግሞ በሰው ሀገር የራስን ሰው ማግኘት ማለት በጣም የተለየ ነገር ነው። እኔ አሁን ከነሱ ጋር ያለው ራሱ አይመስለኝም እናንተ ስላላችሁ ማለት እራሳችሁ አለው እነሱን ራሱ እና በቃ በጣም ደስ የሚለው ጓደኝነት። እሺ ውዳስ በኦሮምኛ እሺ ጎደኛ ጀቹኒ ካሊየሮ ረክና ይሮ ገመቹ ይሮ ገዳ ወሊን ህርማታን ይሮ ዲማ ወጅን አበተልዳ ጎደኛ እና በርባቲሳ yeroo waliin haasoftu waliin boqottee sammuu kee waliin haareeffattudha. ጎደኛ ከናፉ በርባቲሳዳ ሲኒን ይጀራ። እሺ እኛ ውዶች እንግዲህ እንደሰማችሁ ነው። ግን ስደት ምን አስተማራችሁ? ስደት እና ውዶቼ ስደት ብዙ ያስተምራል እና እኔ ብዙ ነገር ተምሬያለሁ። ክፉንም ደግ አሳልፌያለሁ። በዛ ላይ ደግሞ ማለት ነው ስደት ስትኖሩ ተዋዳችሁ ተፋቅራችሁ ኑሩ ነው የምላችሁ። ምክንያቱም እዚህ ጋር አሁን ሰው ሀገር ስትኖሩ እኔ እንጃ እኔ እንደ ቤተሰብ ነው የማየው ሁሉንም ማለት ነው። እና በደንብ ተረዳታችሁ ክፉም አለ ደግም አለ። በነገራችን ላይ ጓደኝነት እንዳሉት ነው መጀመሪያ እነሱ። እኔም በዛ አስማማለሁ። ሲቀጥል ደግሞ ስደት ምን አስተማረኝ? እኔ ብዙ ነገር አስተምሮኛል። ጽናትን በቃ በራሴ እንዲቆም ኮንፊደንስን ሰጥቶኛል እና ብዙ ነገሮች ችግርን መጋፈጥ እንዲችል አቅም እንዲኖረኝ በቃ ራሱ አፍርሶ ሰርቶኛል ስደት ለኔ ማለት ነው። ክፉም እንዳለ ሆኖ ደግም ብዙ ነገሮች የተማርኩባቸው ነገሮች አሉና ስደት ለኔ ትልቅ ነገር ነው ከምለው በላይ ማለት ነው። ብዙ ነገር አስተምሮኛል። እነሱ ደግሞ ምን እንዳስተማራቸው እናያለን። እያስተማረኝ ደግሞ እያንዳንዱ ብነግራችሁ አሁን ላይ ሰዓት ስለማይበቃን ጓደኞቼን ላስተዋውቃችሁ ብዬ ነው። ቡና እየጠጣን እንዳጋጣሚ ትዝ ሲለን አስበንበት ሳይሆን የሆነ በቃ አይደል አጋጣሚ መጣ ሀሳብ ነው እና ለምን አላስተዋውቃችሁም? ግን ሌላም አለች። ግን እሷ ደግሞ የሆነ ቦታ ስራ ሄዳ ነው። ችግር የለውም የሆነ ሰዓት እናምጣታለን እና ደግሞ በቃ ወይም በድምጽ እንድትገባ ካሜራ የምትፈራ ከሆነ ትንሽ በድምጽ እንድትገባ እናደርጋታለን። እና ተዋደዱ በቃ ቡናችሁንም ጠጡ። እንጠጣ እየጠጣችሁ ነው እና ቡና ደግሞ እየጠጣን ነው። ዳቦ ተጋግሮ ነው የጠበቀን።
ቡና ተፈልቶልናል፣ የኢትዮጵያ ቡና ማለት ነው። ያው እንግዲህ ስኒና ረከቦቱ ትንሽ አላሟላንም። ስናሟላ እሱንም ደግሞ ፈታ እንልበታለን ማለት ነው። እና እናንተ ስደት ምን ተማራችሁበት እስኪ? ኦኬ እሺ biyya keenya irraati baanee dhufuun keenyi waan baay'ee nu barsiisaga. Namni biyya namaa jiru waan baay'ee bara jechuudha. Rakkinas bara, gammachuus bara, haala jireenyaas bara, waan hundumaa bara. Kanaafiyyuu biyya ormaa deemanii waa baruunis gaariidha. እና ውዶቼ በቃ እንግዲህ እኔ ይመስላል ያው ጓደኞቼ ጋር ካስተዋወቅኳችሁ አይበቃም። እና በሰፊው ይዘንላችሁ እንመጣለን። ፕሮግራም እየያዝን ያው ብዙም ስለማይመቸን ነው። አንደኛው ስራ ምናምን አለ አይደለ? ታውቁታላችሁ እናንተም። ግን በያላችሁበት አረብ ሀገር የምትገኙ ሰዎች በሙሉ ማለት ነው ያለ ስደት ጓዶች ወንድም ሆናችሁ ሴቶች በርቱ፣ ጠንክሩ፣ ራሳችሁን ጠብቃችሁ ስሩ። እና ደግሞ በራሳችሁ ማለት ያኔ በራሳችሁ ጉዳይ ያኔ አትደራደሩ በጤናችሁ ወይም ደግሞ በማንኛውም። እንደገና ደግሞ ብዙ ጊዜ እነሱ ሲጮህባችሁ ቅጭላታችሁ ላይ ምንም ነገር አታስገቡ። እናንተ ራሳችሁን ፈታ አድርጉት፣ ቅጭላታችሁን አዝሉት፣ ልቀቁት። ቢያንስ ሁሉን ነገር ስትለቁት አይምሮ ሰላም ያገኛል። አይምሮ ሰላም ካገኘ ጤናችንን መጠበቅ እንችላለን። ያ ደግሞ የሚሆነው እኛ ሰላም ስንሆን ሁሉ ነገር ሲስተካከል ነው። እና በያላችሁበት ሰላማችሁ ብዝዝት ይበልልኝ። ጓደኞቼ ጋር እንግዲህ ይሄን ያክል ካስተዋወቅኳቸው ያው ድንገት ስለሆነ እንትን ያልኳቸው ደግሞ ተዘጋጅተንበትም አስበንበትም አይደለም። ስራም አለ አልጨረስንም። ያው እኔ እንደምታውኝ ፏ ብያለሁ ዙረት ስለሆነ የመጣሁት፣ እነሱ ግን ስራ ናቸው። ስለዚህ በሌላ ጊዜ በሰፊው እንገናኛለን እና ሰብስክራይብ አድርጓ። ምንድነው አበረታቷት ጓደኛዬን እና አርቆይ ግን አንድ ጥያቄ ልጠይቅላችሁ። እኔን እንዴት ትገልጭኛለሽ? ትወጂኛለሽ? ጠኛለሽ ወይ ልበላት? እንዴት ትገልጭኛለሽ? እስኪ እኔ ስለራሴ ጠየቅኳት። እንግዲህ የምትብለኝን እሰማለሁ፣ ግን ያው እናንተ ፊት ነው ሀሳቡ አሁን ነው የመጣልኝ። ስለዚህ አድምጧት። ምን ትላለች? አንቺንማ በጣም ነው የምንወድሽ እንዴ! የስደት ጓደኛችን፣ የክፉ ቀን ጓደኛችን፣ ቢከፋንም ቢደላንም የምርሽን ነው እግዚአብሔርን እውነቴን ነው። የምር ወላሂ እንደዚህ ጠይቂያት አላውቅም። እና በቃ ሳትመጪ ስትቀሪ ራሱ ቀር ይለናል። ይናት እና በጣም ነው የምንወድሽ ወላሂ። በሰላም ወደ ሀገራችን ያስገባን፣ ያሰብነውን ነገር እግዚአብሔር አሳክቶ የምርሽን ነው ዝም እግዚአብሔርን ነው ወላሂ። እኔ መጀመሪያ እንደዚህ ሰማ ግን እኔ የምወድሻለሁ በጣም ነው የምወዳት። ግን ወላሂ እውነት ለመናገር ማለት ነው። ግን እንደዚህ ጠይቂያት አላውቅም። እኔ ድንገት ነው ሀሳቡ አሁን ይመጣልኝ። ለማንኛውም እንወዳችኋለን። ጠጡልን፣ ሰብስክራይብ አድርጉልን። እሺ የምር አበረታቱኝ። እኔ ደግሞ ብዙ ስራ ይዤላችሁ እመጣለሁ። ስለ ኮንቴንት መስራት የምትፈልጉ ካላችሁ እናወራለን። ስለ ካሜራ ኮንፊደንስ፣ ስለ አይዲያ፣ ስለ ስቶሪ፣ ስለ ምንም የማናወራው ነገር የለም እና ጠብቁኝ። ብቻ ያው ትንሽ ታይም ስለሌለኝ ነው። እሱን ደግሞ በጊዜ እንትን ብዛት ያው እናንተ ታበረታታችሁኝ፣ እኔ ጊዜ ለማመቻቸት ወደኋላ አልልም። ማታበረታቱኝ ከሆነ ግን ያው እውቀቴን ይዤ ተኛለሁ ማለት ነው። ስለዚህ አበረታቱኝ እና በጣም ነው የምወዳችሁ ቤተሰቦቼ። የምታበረታቱኝ አላችሁ ከልብ ነው የማመሰግነው፣ ከጓደኞቼ ጭምር ማለት ነው። በጣም ነው የምወዳችሁ። መልካም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ምንድን ነው የሚባለው? መልካም ቸር ሰንብቱልን እና እናንተም በኦሮምኛ አበባችሁ ቻው ነጋን ትራም ድምት ከሰቢ ሰብስክራይብ ላይክ ጎዳም ከሰኒ ሰምታችኋል። እንወዳችኋለን።